ምንድነው? ሁለት ነው። ዝርዝሮቹም በኋላ እናያለን። ለማስታወስ እንዲቀል ሁለት ክሪቲካል ኦብሊጌሽን ነው ያለው። አንደኛው ፕሮሚስ ነው። ያው ውል ስንገባ ፕሮሚስ መግባታችን ባለፈው ተምረናል። ሁለተኛው ሪስክ ሼሪንግ ኦብሊጌሽን ነው። ምንድነው ፕሮሚስ የሚያደርገው? ፕሮሚስ የሚያደርገው ፕሮጀክቱን ለመጨረስ ነው። በቃ የተቀጠረውም ፕሮጀክቱን ጨርሶ እንዲያስረክብ ነው። ስለዚህ ኮምፕሊሽን ኦብሊጌሽን ኢዝ ኤ ክሪቲካል ኦብሊጌሽን ብለን ነው የምንወስደው ማለት ነው። ኮምፕሊሽን ኦብሊጌሽን ብዙ ነገር በኋላም እንደምናየው ከኮምፕሊሽን ጋር ይገናኛል። ቢኮዝ አንድን ኮንትራክተር የምንቀጥረው ፕሮጀክቱን በተሰጠው አሁን ዲቢቢ ስለሆነ የምንነጋገረው በተሰጠው ወይም በሚሰጠው ዲዛይን መሰረት ሰርቶ ጨርሶ እንዲያስረክብ ነው የሚል ነው። ይሄ ግን ድፍንቅል ነው። ዘርዝረን እናየዋለን። የኮምፕሊሽን ኦብሊጌሽን ዴሪቬቲቭ የሆኑ በጣም ኢምፖርታንት የሆኑ በጣም ዝርዝር ውይይት የሚፈልጉ ደግሞ 5 በጣም ብዙ ናቸው፣ ግን 5ቱ ደግሞ በጣም ኢምፖርታንት ናቸው። ይሄነኚህ ከፕሮጀክት ኦብጀክቲቭም ጋር የሚገናኙ ናቸው። አንደኛ ኳሊቲ ሪሌትድ ኦብሊጌሽን ነው። ሁለተኛ ስኮፕ ሪሌትድ ኦብሊጌሽን ነው፣ የቫሪዬሽን ምናምን የምንለው የምናይበት። ሶስተኛው ታይም ሪሌትድ ኦብሊጌሽን ነው። አራተኛ ኮስት ሪሌትድ ኦብሊጌሽን ነው። አምስተኛ ሴፍቲ ሪሌትድ ኦብሊጌሽን ነው። ከዚህ በኋላ ከዚህ የሚመነጨው ደግሞ ሪስክ ሼሪንግ ኦብሊጌሽን ይመጣል ማለት ነው። ወደ ኢምፕሎየሩ ስንሄድ እመለሳለሁ። ወደ ኢምፕሎየሩ ስንሄድ እሱም ያለው ግዴታ ሁለት ነው። አንደኛው ፕሮሚስ ነው። ሁለተኛው ሪስክ ሼሪንግ ኦብሊጌሽን። ፕሮሚሱ ብዙ ነው፣ የሚከተሉትን ይጨምራል። አንደኛ ቅድም ያልነውን የኮንስትራክሽን ማኔጅመንት ኮንትራክት ማኔጅመንት ሲስተም ስራ ላይ እንዲውል ኢንጂነር አፖይንት የማድረግ ክሪቲካል ኦብሊጌሽን ነው። ዛት ዘ ጌት ዌይ ቱ ኮንስትራክሽን ኮንትራክት ማኔጅመንት ሲስተም። አሰሪው ነው የሚመደበው፣ እሱ ነው የሚመድበው። ስለዚህ እሱን መመደብ ትልቅ ግዴታ ነው፣ የመጀመሪያ ግዴታ ነው ማለት ነው። ሁለተኛ የፕሮጀክቱን ፐርሚት ኮንስትራክሽን ፐርሚት ቢልዲንግ ፐርሚት ማግኘት ይገባል ማለት ነው። ይሄ የኤምፕሎየሩ ግዴታ ነው። ሶስተኛ የዲዛይን አሁን ዲቢቢ ስለምንነጋገር ዲዛይን ምንም እንኳን ዲዛይን ኮንሰልታንቱ ዲዛይን ያደረገው ቢሆንም በሕግ ያ ዲዛይን የኤምፕሎየሩ ነው። ለምን አሁን የኢንተርናሽናሉን ስታንዳርድ ኮንትራክቶች ብታዩ ሽፋኑ ላይ ዲቢቢ ማለት ዲዛይንድ ባይ ዘ ኤምፕሎየር ብሎ ሽፋኑ ላይ ይነግረናል። ስለዚህ ዲዛይኑ የማን ነው? የኤምፕሎየሩ ነው ማለት ነው። ሌላው በፕሮሚስ ስር የምናገኘው ሳይት ነው። ሳይት እንግዲህ ራይት ኦፍ ዌይ ምናምን የምንላቸው ማለት ነው። ሳይት ኤንድ አክሰስ ዘግቶ የመስጠት ግዴታ የሱ ነው የሚለው እናያለን። በመጨረሻ እንግዲህ ዋናው ደግሞ በጣም የሚያከራክረው የሚያጨቃጨቀው ብዙም ክሌም ተያይዞ የሚነሳበት የፔይመንት ኦብሊጌሽን ነው። ኦፍኮርስ በሕግ ኮንሲደሬሽን ኦብሊጌሽን ይባላል። ፋይናንሻል ነው። ፔይመንትን እናያለን ማለት ነው። የመጨረሻውና ዋናው ሌሎቹ እንዳሉ ሆነው የቴክ ኦቨር ኦብሊጌሽን ነው። ፕሮጀክቱ ካለቀ የመረከብ ግዴታ። ይሄ በጣም ሰፊ ነገር የምናይበት ይሆናል ማለት ነው። ኮንሰልታንቱ እዚህ ውስጥ ምን ሊያደርግ ነው የመጣው የሚለውንም ነካ አድርጌ ወደ ኮንትራክተሩ መለሳለሁ። አንድ ኮንሰልታንት በኮንስትራክሽን ኮንትራክት ማኔጅመንት ፕሮሰስ ውስጥ 3 ሚናዎች አሉት። እንዴት ይመጣል ምናምን በኋላ ስንደርስ ኔክስት ዊክ ምናልባት የምናየው ይሆናል። 3 ግዴታዎች ወይም ሚናዎች አሉት። አንደኛው ኤጀንት ሮል ነው። ለምን ወደ ኮንስትራክሽን ኮንትራክት ማኔጅመንት ሲስተም ውስጥ የመጣው የኤምፕሎየሩ ኤጀንት ሆኖ ነው። ያሰሪው የኤምፕሎየሩ ኤጀንት ሆኖ ነው የሚለው እናያለን። ምንድን ነው የሚሰራው? ቤዚካሊ ኤጀንት ሮል ስንል የኮንትራት አስተዳደር ስራዎች በአጠቃላይ እዚህ ውስጥ ይወድቃሉ። ሁለተኛ ፕሮፌሽናል ሮል ነው። እዚህ ውስጥ ምን ይሰራል? 4 ነገር ይሰራል። አንደኛ ዲዛይን እና ዲዛይን ሪሌትድ ያው ዲቢቢ ስለምንነጋገር ብዬ ነው። ዴሊቨሪው ሲለወጥ ይህኛውን ሚና እንደሚለወጥ ታሳቢ ማድረግ ያስፈልጋል። እንግዲህ ያላለቀ የዲዛይን ስራ ካለ ኮንትራክተሩ ዲዛይን እንዲያደርግ በውል ውስጥ ሰምሃው 5% 10% የሚያደርገው ነገር ካለ እሱን አፕሩቭ የማድረግ
እነኚህ ነገሮች ስላሉ ለምንድን ነው የምንፈልገው? ዲዛይንና ዲዛይን ሪሌትድ ለሆኑ ስራዎች እንፈልገዋለን። ሁለተኛ የሱፐርቪዥን ስራ ይሄ ከኳሊቲ አሹራንስ ጋር ይሄ ዲፌክት ማኔጅመንት ጋር በተገናኘ ይሄ ሚና ይኖረዋል። ሶስተኛ የሰርቲፊኬሽን ስራ ነው። ፔመንት ሰርቲፋይ ያደርጋል፣ ኢቨንት ሰርቲፋይ ያደርጋል። ፔመንት እንግዲህ ኢንተሪም ፔመንት ሰርቲፊኬት፣ ፋይናል ፔመንት ሰርቲፊኬት የምንላቸው ማለት ነው። እርግጥ ሪሰንትሊ በመጡት በተለይ 2017 ላይ በመጡት የዲቢቢ የፊዲክ ኮንትራቶች ላይ አድቫንስ ፔመንትም በፔመንት ሰርቲፊኬት ፕሮሰስ እንዲደረግ ሪኳየር ያደርጋል። ድሮ እንደዛ ነበር። ስለዚህ ሰርቲፊኬሽን ይህን ይፈልጋል። ፔመንት ኢቨንት ሰርቲፊኬሽን ይሄ በጣም ኢምፖርታንት ነው። አንድ ፕሮጀክት አለቀ ብሎ ዲክሌር የሚያደርገው ሰርቲፋይ የሚያደርገው ኢንጂነር። ስለዚህ ፕሮቪዥናል አክሴፕታንስ ሰርቲፊኬት፣ ፕሮቪዥናል ቴክኦቨር ሰርቲፊኬት ኢሹ የሚያደርገው አልቋል ብሎ ሲወስድ ይሄ ሙያ ስራ ነው የሚሆነው። ሁለተኛ ፕሮጀክቱ አጠቃላይ ሲያልቅ የኢንተርናሽናሎቹ አድሬስ የሚያደርጉት ፐርፎርማንስ ሰርቲፊኬት ነው የሚባለው። ፕሮጀክቱ በቃ አልቆ የመጨረሻ ርክክብ ሲደረግ ኢሹ የሚደረገው ፐርፎርማንስ ሰርቲፊኬት ነው። በፒፒኤ 2011 ደግሞ ከሄድን ፋይናል አክሴፕታንስ ሰርቲፊኬት፣ ይሄ ኢቨንት ሰርቲፊኬሽን ይባላል። ሶስተኛው የኢንጂነሩ ሚና በዚህ በኮንስትራክሽን ኮንትራክት ማኔጅመንት ፕሮሰስ ውስጥ የዲተርሚኔሽን ስራ ነው። ሁለት ነገር ይወስናል። አንደኛ በኋላ ወደ ክሌም ማኔጅመንት ስንመጣ የምናየው በክሌም ላይ ይወስናል። በሌሎች አግባብነት ባላቸው እንዲወስን ዲተርምን እንዲያደርግ ውሉ በሰጠው ሚና ረገድ ይወስናል ማለት ነው።